ብዙን ጊዜ እናገረዋለሁ ብዙን ጊዜ አወራዋለሁና የእስራኤል ሕዝብ በምድረ በዳ ለብዙ ዓመት ለ40 ዓመት እንደተቀመጠ እግዚአብሔርም ቀን በደመናት ሌሊት በእሳት አምድ እንደመራቸው መጽሐፍ ቅዱስ ይናገራል። ጌታ ለዘላለም ይባረክ። ምክንያቱም ፈርዖን የሚባል አንድ አስጨናቂ ወይም አስቸጋሪ ንጉስ ነበረ በሰዓቱ ላይ። እግዚአብሔር ግን ነበረ። የፈርዖንን ልብ እግዚአብሔር አደነደነው ስለሚል እግዚአብሔር ነበረ። እስራኤል በሰዓቱ እግዚአብሔርን ላያምነው ይችላል ወይም ደግሞ እግዚአብሔር የኪዳን ሕዝብ አድርጎት እስራኤል ግን እየተማረረ ያደርግ ነበር። አንድ ነገር ነበረ በሰዓቱ ላይ ፈርዖን ባሪያ አድርጓቸው ባሪያነት የሚታወቅበት እንዳያመልጡት ጆሮአቸው ላይ የበሳ የባሪያነት ምልክት ያደርግባቸው ነበር። ነገር ግን ያንን በሚበሳበት ጊዜ ፈርዖን ባሪያ በሚላቸው ጊዜ እግዚአብሔር አምላክ እንዲህ ይላቸው ነበር፣ ልጆቼ ናቸው ይላቸው ነበር። ለምን መሰላችሁ እንዲህ ያልኩት? ቀን በደመና ይላል መጽሐፍ ቅዱስ ሲናገር፣ ሌሊት ደግሞ በእሳት አምድ እግዚአብሔር ራሱ ይመራቸው ነበር ይላል። በምድረ በዳ ላይ ጊንጥ ነበረ፣ ገዳይ ነበረ፣ አጥፊ ነበረ፣ ጎጂ ነበረ። አንዳች ነገር አላደረጋቸውም፣ አልጎዳቸውም። የእግዚአብሔር ጥበቃ ከነሱ ጋር ነበረ። ለምን ብትለኝ ምዕራፍ 14 ላይ መጥቶ እግዚአብሔር አምላክ ለሙሴ በትሩን ሰጥቶ አንተ ለምን ትጮህብኛለህ ባህሩን ክፈለው እስከሚለው ድረስ እግዚአብሔር አምላክ ከሕዝቡ ጋር ነበረ። ፈርዖን ግን ብቻውን ሆኖ እግዚአብሔር ማን ነው አለ። እግዚአብሔር ማን ነው ብሎ ታበየ። ፈርዖን በታበየበት ጊዜ መጽሐፍ ቅዱስ ምን ይላል መሰለ? ፈርዖን ሲታበይ እግዚአብሔርነቱን እግዚአብሔር ኃያልነቱን ሊናገር ሊገልጥለት ፈልጎ ቅማል ላከበት በፈርዖን ላይ። አልሰማም። ጓጉንቸር ላከበት እግዚአብሔር አልሰማም። ፈርዖን ተምች ላከበት እግዚአብሔር አልሰማም። ፈርዖን እንዲያውም ልቡን እያደነደነ ለእግዚአብሔር ሐሳብና ለእግዚአብሔር ፕሮግራም እምቢ አለ። ፈርዖን በኢየሱስ ጨከነ። ሕዝቡን አማረረ። ከዚያም በኋላ እግዚአብሔር አምላክ ይለቅ ዘንድ ብዙ ነገር አደረገ። እንዲሰማው አልቻለም። መጨረሻ ላይ የመጨረሻ ብሎ እግዚአብሔር አምላክ በነገራችን ላይ አይዋጋ። እግዚአብሔር ሲዋጋ በቅማል በጓጉንቸር በተለያየ በተባይ ነገር የሚዋጋ እንጂ ትልቅ መሳሪያም ለእግዚአብሔር እንትን አይለውም። በትንሽ ነገር ያጠፋል። ከዚያም በኋላ ምን አደረገ መሰለ? ፈርዖን አልሰማ ሲል የበኩር ልጅ እስራኤል ላይ የበኩር ልጅ ማጥፋት ጀመረ። እግዚአብሔር ማንሳት ሲጀምር እግዚአብሔርነቱን ፈርዖን አመነና ሕዝቡን ለቀቀ። ጌታ ለዘላለም ይባረክ። ከዚያ ሕዝቡ ከለቀቀ በኋላ ሙሴ ይዞ ተሻገረ። ይሄንን ሕዝብ የኪዳኑን ሕዝብ ወዳጆቼ ወንድሞቼ እናንተ የአባቴ ብሩካን በማህበራዊ ሚዲያ ላይ የምትከታተሉ እናንተ ወዳጆቼ ወንድሞቼ አለቃችሁ ያለ ነገር ባላ አድርጎ ይገዛችሁ። ምክንያቱም ዝሙት ሊሆን ይችላል፣ አመጽ ሊሆን ይችላል፣ ሌብነት ሊሆን ይችላል፣ ዋሾነት ሊሆን ይችላል፣ የተለያየ ስርቆት ሊሆን ይችላል። አለቅ ብሎ እንደ ፈርዖን የያዛችሁ ነገር በጌታ በኢየሱስ ክርስቶስ ሊለቃችሁ የሚችለው ወደ እግዚአብሔር ስትቀርቡና በእግዚአብሔር ስትጣበቁ ነው። እግዚአብሔር አምላክ ይሄንን መንፈስ ይሙላባችሁ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። እወዳችኋለሁ በኢየሱስ ክርስቶስ። ላይክ፣ ሼር፣ ፖስት፣ ሪፖስት ዲዩት ያደረጋችሁ ለማህበራዊ ሚዲያው እንዳለ አጋሩልኝ። ጌታ ለዘላለም ይባረክ።